ሰላም ያገር ልጆች እንዴት ናችሁልኝ? ሰላም ናችሁ ወይ? በኮሜንት ላይ ብዙዎቻችሁ ሳውዲ የምትኖሩ ዱባይ የምትኖሩ ሰዎች ገንዘብ እንዴት ነው ወደ ኢትዮጵያ የምንልከው የሚለውን አማራጭ እንዳሳያችሁ ጠይቃችሁ ነበር። ዛሬ የተወሰኑትን እንትን ብያችኋለሁ። ኮሜንት ላይ ስመለስላችሁ ነበር። ኢቃማ አላችሁ ወይ ደግሞ ግሪን ካርድ አላችሁ ወይ የመኖሪያ ፍቃድ አላችሁ ወይ ብያችሁ ነበር። ዛሬ መኖሪያ ፍቃድ ላላችሁ ኢቃማ አላችሁ በቀላሉ የምትልኩበትን መንገዶች አንደኛውን አሳያችኋለሁ። በተከታታይ እነዚህን ቪዲዮዎች ይሰራላችኋል ማለት ነው። በሚቀጥለው ደግሞ ኢቃማ ላይ የሌላችሁና እንዴት በመላክ የምትችሉበት መንገድ ካለ ቪዲዮ ለመስራት እሞክራለሁ። ስለዚህ ዛሬ ወደ አንደኛው ቪዲዮ ቀጥታ እንግባ ማለት ነው። ምንም እንትን አያስፈልገውም። እነዚህ አይነት መረጃዎች ይጠቅሙናል ብላችሁ የምታስቡ ከሆነ ይህንን ዩቲዩብ ቻናል ሰብስክራይብ አድርጉ። እንደዚህ አይነት መረጃዎችን ለእናንተ ለማቅረብ ይህንን ቻናል በአዲስ መልኩ አዋቅሬዋለሁ ማለት ነው። ስለዚህ ሰብስክራይብ እና ይህን ቪዲዮ ላይክ፣ ሌሎችም ሰዎች እንዲጠቀሙበት ላይክ ማድረጋችሁን እንዳትርሱ። ምክንያቱም ላይክ ካደረጋችሁ ዩቲዩብ ሌላ ለሌሎች ሰዎች ሰጀስት ስለሚያደርገው ማለት ነው። ይህን ተባበሩኝ። ወደ እንትኑ እንግባ። የመጀመሪያው አፕሊኬሽን ኤስቲሲ ፔይ የሚባል ነው። ኤስቲሲ ፔይ የምታውቁት ከሆነ ከጉግል ፕሌይ ስቶር ላይ ከአፕ ስቶር ላይ አይፎንም ያላችሁ ሳምሰንግም ያላችሁ አውርዳችሁ መጠቀም ትችላላችሁ ማለት ነው። ምንድነው የምታደርጉት? የመጀመሪያው መተግበሪያውን መጫን ነው። መተግበሪያውን የምትጭኑት ከጉግል ፕሌይ ስቶር ላይ ኤስቲሲ ፔይ ብላችሁ ሰርች ታደርጋላችሁ። የአፕሊኬሽኑን ኢንተርፌስ እዚህ ጋር አሳያችኋለሁ ማለት ነው። ከዛ በኋላ ስልክ ቁጥር ታስገባላችሁ። ከዛ ስልክ ቁጥር ካስገባችሁ በኋላ ኦቲፒ ይላክላችኋል። ኦቲፒ ማለት ዋን ታይም ፓስወርድ ማለት ነው። አንድ ጊዜ ብቻ የሚያገለግል ፓስወርድ ማለት ነው። እሱን ስታስገቡለት ማረጋገጫ ይሆነዋል፣ ያስገባችኋል ማለት ነው። ከዛ መለያ ቁጥራችሁን የኢቃማ መለያ ቁጥራችሁን ወይ ደግሞ ናሽናል አይዲ ካላችሁ የዛ ሀገር አይዲ ካላችሁ እሱን ታስገባላችሁ። ከዛ በኋላ አብሽር ማረጋገጫ ያው ታውቁታላችሁ። ሶስተኛው ስቴፕ አጫጫኑ ማለት ነው። የአብሽር ማረጋገጫ ነው። ወደ ናፋዝ በመሄድ የአብሽር ማረጋገጫችሁን ታስገቡለታላችሁ ማለት ነው። ስለዚህ ማንነታችሁን ካረጋገጠ በኋላ ሙሉ ለሙሉ አፕሊኬሽናችሁን ከፈተላችሁ ማለት ነው። ስማችሁን ምናምን ወስዶ ከዛው ከኢቃማ ወይ ደግሞ ከመለያ ቁጥራችሁ ላይ ወይ ደግሞ ይሄ ናሽናል አይዲ ያላር ከሱ ላይ ቀጥታ ይወስዳል ማለት ነው። ሁለተኛ ገንዘብ ወደ ኤስቲሲ ፔይ በማስገባት ወደምትፈልጉበት ሀገር ለመላክ መጀመሪያ አፕሊኬሽኑ ላይ ገንዘብ መኖር አለበት። ይሄኛው ስለዚህኛው አፕሊኬሽን በደንብ አስረዳችኋለሁ። በመንግስት እውቅና የተሰጠው ትክክለኛ ኤስቲሲ ፔይ የሚባለው አፕሊኬሽን ትክክለኛ እንትን ነው። ምንም እንዳትጠራጠሩ። ያን ያክል ይሄ እስካም የሆኑ ምናምን አይደለም። በመንግስት እውቅና የተሰጠው ከባንኮች ጋር በደንብ ሪሌት የሚያደርግ ማንነቱ የሚታወቅ አፕሊኬሽን ነው። ሁለተኛው ገንዘብ ወደ ኤስቲሲ ፔይ ለማስገባት ምንድን ማድረግ ያለባችሁ ያለነው ገንዘብ ወደ ኤስቲሲ ፔይ መጨመር ወይ ደግሞ ማስገባት የሚለው ስቴፕ ላይ ያለነው። ማዳ ካርድ ካላችሁ ከዛ ላይ ቀጥታ ማስገባት ትችላላችሁ። ምንድነው የእርሱን የባንክ ካርድ መረጃ በማስገባት በቀላሉ ብር መላክ ትችላላችሁ ማለት ነው። የምትፈልጉትን ብር ከማዳ ካርዳችሁ ላይ መላክ ትችላላችሁ ማለት ነው። በሳዳድ ወይ ደግሞ በሳዳድም ትችላላችሁ። ሳዳድ የሚባል የኤስቲሲ ፔይ ሳዳድ ቁጥር ተጠቅሞ ከባንኩ መላክ ይቻላል። ወይ ደግሞ ሳዳድ የሚባል ቁጥር ይኖራችኋል፣ መለያ ቁጥር። ይሄኛው የኤስቲሲ ፔይ የሚሰጣችሁ መለያ ቁጥር አለ፣ ሳዳድ ይባላል። የሱን መለያ ቁጥር ተጠቅማችሁ ከባንካችሁ ቀጥታ መላክ ትችላላችሁ። ወይ ደግሞ አሁን እኛ ሀገር እንዴት ይባላል? ሲቢ ብር ሞባይል ባንኪንግ አለ። ሞባይል ባንኪንጋችሁ ውስጥ እንግባና የዴት ነው ትራንስፈር ማድረግ ፈልጉት። ወደ ሰው ነው? ወደ አዘር ባንክ ነው? ከዚህኛው ባንክ ወደ ሌላኛው ባንክ ነው? ወይስ ከአካውንት ወደ አካውንት ነው? ወይስ ከዋሌት ወደ ዋሌት ነው? ማለት ከአካውንታችሁ ወደ ዋሌት ነው። ስትነኩት ዋሌት ላይ እኛ ሀገር ቴሌብር ዋሌት አለ፣ ኤምፔሳ ዋሌት አለ፣ ሌሎችም ዋሌቶች አሉ። ትመርጡና ያችን ኮርስ ታስገቡለት ቀጥታ ወደዛኛው ብር ይሄድላችኋል። ወይ ደግሞ ስልክ ቁጥራችሁ ታስገቡ ወደዛኛው ይሄዳል። ይሄ ደግሞ አፕሊኬሽኑ ኤስቲሲ ፔይ ስልክ ቁጥር ለምሳሌ ቴሌብር ስልክ ቁጥር ነው ታስገቡታለ። እዚህኛው ላይ የኤስቲሲ ፔይ ደግሞ ምር የሚጠቀመው ሳዳድ የሚባል የራሱ ኮድ አለው። ያችን ኮድ ነው የምትወስዱት። ያችን ኮድ ትወስዱና ከባንካችሁ ቀጥታ ወደ ኤስቲሲ ፔይ መላክ ትችላላችሁ ማለት ነው። በእነዚህ በሁለት መንገዶች፣ አንደኛው ከማዳ ካርዳችሁ ላይ ወይ ደግሞ ከማንኛውም ካርዳችሁ ላይ ወደ ኤስቲሲ ፔይ አፕሊኬሽን መላክ ትችላላችሁ ማለት ነው። ሶስተኛው ስቴፕ ወደ ኢትዮጵያ ብር መላክ ነው። ሶስተኛው ስቴፕ ወደ ኢትዮጵያ ብር ለመላክ የሪሲቨራችሁን ወይ ደግሞ ተቀባዩን መመዝገብ አለባችሁ መጀመሪያ ማለት ነው። አፕሊኬሽኑ ላይ ተቀባያችሁን በደንብ ከማዘገባችሁ በኋላ ነው
እንትን የምትሉት። ምክንያቱም ማረጋገጥ አለባችሁ። ስም የተቀባዩን ስም ትልካላችሁ። የሀገር ኢትዮጵያ ብላችሁ ትሞላላችሁ። ዴሊቨሪ ኦፕሽን ካሽ ፒካፕ ተቀባዩ በዌስተርን ዩኒየን ከባንኩ በስሙ ቀጥታ መታወቂያ ሰጥቶ ወይ ደግሞ እናንተ ዌስተርን ዩኒየን ስትልኩ ኮድ ይሰጣችኋል። መለያ ቁጥር ፓስዋርድ ማለት ነው። ያንንም ነው ለሰውየው የምትልኩለት። ከዛ በኋላ እሱ ያቺን ኮድ እና ያው ዌስተርን ዩኒየን ታውቁታላችሁ፣ በፊትም ሲደረግበት የነበረ ነው። በኤስቲሲ ፔይ አንደኛው አማራጭ ዌስተርን ዩኒየን ነው ማለት ነው። ያቺን ፓስዋርድ ይሰጣል ለባንኩ፣ መታወቂያን ይሰጣል። መታወቂያውና ፓስዋርዱን አመሳክረው ብሩን ይሰጡታል ማለት ነው። ካሽ የሚያቀብሉት እንጂ ወደ አካውንቱ አይደለም የሚያስተላልፉት። እናንተ ደግሞ ሁለተኛው አማራጫችሁ ምናልባት ኢትዮጵያ የራሳችሁ አካውንት እዛ የምትሰሩበትን ገንዘብ ኢትዮጵያ ማስቀመጥ ከፈለጋችሁ ምንድን ነው የምታደርጉት? የኢትዮጵያ አካውንት አላችሁ የራሳችሁ፣ ወይ ደግሞ ዘመድ የከፈተላችሁ ወይ ራሳችሁ የከፈታችሁት የተቀማጭ ሂሳብ ምናምን ይባላል፣ የዲያስፖራዎች ምናምን ይባላል። ወደዛኛው ቀጥታ መላክ ከፈለጋችሁ ምንድን ነው የምታደርጉት? ሁለተኛው ትራንስፈር ቱ ባንክ ነው። በቀጥታ ወደ ተቀባዩ የባንክ አካውንት፣ ለምሳሌ ንግድ ባንክ ሊሆን ይችላል፣ ሌሎችም ዳሽን ባንክ፣ አቢሲናም ሊሆን ይችላል። ግን ንግድ ባንክ ነው እንትና ከዛ ስዊፍት ኮድ ምትባላለች። ለምሳሌ ንግድ ባንክ ከሆነ ሲቢ ቤታ አለ፣ አቢሲኒያ ከሆነ አቢ ቤታ አለ፣ ዳሽን ባንክ ከሆነ እንደዛው የራሳቸው ስዊፍት ኮድ አላቸው። እነዛን ስዊፍት ኮዶች ጎግል ላይ ማግኘት ትችላላችሁ፣ ወይ ደግሞ የእያንዳንዱን ስዊፍት ኮዶች እዚህ ጋር ዘርዝርላችኋለሁ ማለት ነው። እነዚህን ተጠቅማችሁ ቀጥታ እንትን ማለት ትችላላችሁ። አፕሊኬሽኑም ራሱ ሊያስመርጣችሁ ይችላል። አሁን እኔ አፕሊኬሽኑን በደንብ በዝርዝር ማላሳያችሁ ገብቼ በኢቃማ ወይ ደግሞ በኢቃማ ገብቼ ሬጂስተር ካላደረኩኝ በስተቀር እነዚህን ስቴፖች ማሳየት አልችልም። ግን በስክሪንሾት ላሳያችሁ ሞክራለሁ። ምክንያቱም እነዚህ አሁን የምነግራችሁን ስቴፖች መጀመሪያ ከተመዘገባችሁ በኋላ የሚያመጣችሁ ስቴፖች ናቸው። እኔም መረጃዎችን ሰብስቤ ምናምን ከዚህ በፊት የተሰራ ቪዲዮ ምናምን በደንብ አይቼ አረጋግጬ ነው ይህን ቪዲዮ እየሰራሁላችሁ ያለሁት። ግን እያንዳንዱ ስቴፕ በስክሪንሾት ወይ ደግሞ ቪዲዮ ሪከርድ እያደረኩኝ ከጎን እንዳላሳያችሁ እኔ ኢትዮጵያ ውስጥ ነው እየኖርኩ ያለሁት። ኢቃማ ምናምን የሚባል ነገር ወይ ደግሞ የሳውዲ ስልክ ቁጥር የለኝም፣ የሳውዲ ኢቃማ የለኝም፣ የሳውዲ ናሽናል አይዲ የለኝም። ስለዚህ እነዚህን ስቴፕ ካልሞላ በስተቀር ሬጂስተር ካላደረኩኝ እነዚህ ሙሉ ከዛ በላይ ያሉትን ስቴፖች ብር ማስገባት ምናምን ላሳያችኋል። ምክንያቱም እነ ማዳ የሚባለው ካርድ የለኝም፣ ሳዳድ የሚባለው የባንክ አማራጭ ሊሰጠኝ አይችልም። ከተመዘገብኩ በኋላ ነው ሳዳድ የምትባለውን ቁጥር ለራሴ ዩኒክ ነምበር የሚሰጠኝ ማለት ነው። አንድ እነዚህን ትይዛላችሁ ማለት ነው። ከዛ ይህንን ስዊፍት ኮድ ካላችሁ በኋላ ኮንፈርም፣ ምንም መረጃ ካረጋጋጣችሁ በኋላ ኮንፈርም የሚለውን በመጫን ሰውየውን ተመዘገበ ማለት ነው። ወይ ደግሞ ወደ እናንተ የባንክ አካውንት መላክ ከፈለጋችሁ ስዊፍት ኮዳችሁንና ስማችሁን ሙሉ መረጃ ስቴፕ ባይ ስቴፕ ከተከተላችሁ በኋላ ግን ተመልሳችሁ እያረጋገጣችሁ ስዊፍት ኮዱ ትክክል መሆን አለመሆኑን ካረጋገጣችሁ በኋላ ራይት ካረገ በኋላ አረንጓዴ ያደርጋችኋል እነዚህን አማራጮች። እሱን ካረጋገጣችሁ በኋላ ቀጥታ ኮንፈርም ስትሉት ብራችሁ መላክ ይቻላል ማለት ነው። ለምንድን ነው ኤስቲሲ ፔይ የሚመረጠው ወይ ደግሞ ለምን ይሄንን መረጥኩላችሁ የሚለውን ስናይ ቅናሽ ወይ ደግሞ የምንዛሬ ተመኑ ከጥቁር ገበያ ጋር ተመሳሳይ ነው፣ ወይ ደግሞ ያን ያህል ብራችሁን አይጎዳባችሁም ወደ ኢትዮጵያ ብር ሲላክ ማለት ነው። ፍጥነት ነው፣ በደቂቃዎች ውስጥ ተቀባዩ ጋር ሊደርስ ይችላል። ምናልባት በዌስተርን ዩኒየን ከሆነ ካሽ ተቀባዩ መረብ ማረጋገጥ ስላለበት ያ አንድ ቀን ሁለት ቀን ሊቆይ ይችላል። ግን ወደ ባንክ አካውንት ከሆነ በደቂቃዎች ውስጥ ወደ አካውንታችሁ ወደ ራሳችሁ አካውንት ይገባል። ወይ ዘመድ እናታችሁ ጋር ሌሎች ጋር መላክ ከፈለጋችሁ ከኤስቲሲ ፔይ ወደ ባንክ ከሆነ ቀጥታ በደቂቃዎች ውስጥ ነው የሚገባው ማለት ነው። እሺ ክትትል፣ ብሩ የት እንደደረሰ ስልኮ ላይ ማየት ይችላሉ። ስልካችሁ ላይ በክትትል ማድረግ ትችላላችሁ። ማለት ሜሴጅ ሊደርሳችሁ ላይ ወይ ደግሞ ዌስተርን ዩኒየን 1 እና 2 ቀን የሚቀዩ ከሆነ በምን ያክል ደረጃ ላይ ፕሮግረሱን በደንብ ማየት ትችላላችሁ ማለት ነው። ሌላው ማሳሰቢያ ነው ልንሰጣችሁ እንችላለን። ማለት እንደዚህ አይነት አፕሊኬሽኖች ላይ ብር ስትልኩ አፕሊኬሽኑ ያን ያህል በራሳችሁ ስለሆነ የምትቆጣጠሩት፣ ለምሳሌ ባንክ ሄዳችሁ ከሆነ ባንክ ሜከሩ ወይ ደግሞ ገንዘቡን ተቀብሎ የሚልክላችሁ ሰው የባንኩ ሰራተኛ ሁሉም ነገር ያረጋግጣል። ማለት ብሩን ተቀብሎ እናንተ የምትሰጡት መረጃ ምናምን ኮምፒውተር ላይ አይቶት ሲስተም ላይ አይቶት ካረጋገጠ በኋላ ነው የሚልከው። ወይ ደግሞ ብሩ ካልተላከ ሪስኩ የእናንተ አይደለም ማለት ነው፣ የዛ የሚከሩ ወይ ደግሞ የዛ ሰራተኛ ነው የሚሆነው። በአፕሊኬሽን ስትልኩ ግን
ሁሉም ነገር የእናንተ ኃላፊነት ነው። ትንሽ ነገር ከሳሳታችሁ ማንንም ሄዳችሁ መጠየቃችሁ የእናንተ ስህተት ነው። በደንብ ማረጋገጥ ይኖርባችኋል ማለት ነው። የባንክ አካውንታችሁ እያንዳንዱ ቁጥር መግባቱን አረጋግጡ። ወደ ባንክ አካውንት ከሆነ የምትልኩት ወይ ለራሳችሁም ወይ ለዘመድም ቢሆን ማለት ነው። ሁለተኛው ደግሞ ስዊፍት ኮዱን የባንኩን ስዊፍት ኮድ ለምሳሌ ተሳስታችሁ ሁሉም የስዊፍት ኮዶችን ሴቭ አድርጋችኋል ስልካችሁ ላይ ማለት ነው። ስለዚህ ንግድ ባንክ ላይ እየላካችሁ መላክ ፈልጋችሁ የዳሽን ባንክን ስዊፍት ኮድ ካስገባችሁ ስህተቱ የእናንተ ነው። በደንብ ማረጋገጥ መቻል አለባችሁ። የመረጣችሁት ባንክ ንግድ ባንክ ከሆነ የንግድ ባንክን ሲቢ ቤታ የሚባለውን የስዊፍት ኮድ የምታስገቡት። ከዛ በኋላ የንግድ ባንክ አካውንታችሁ ነው የምታስገቡት። የሰውየውን መረጃ የምታስገቡት ያንን ነው ማለት ነው። ስዊፍት ኮድ፣ ከዛ በኋላ ባንክ አካውንት፣ ከዛ በኋላ ስሙን በደንብ ማረጋገጥ ማለት ነው። እነዚህ ማረጋገጥ ይኖርባችኋል። በሳዳ ደም ከሆነ እንደዛው ማለት ነው። ወይ ደግሞ በስዊፍት ኮድ ኦኬ፣ በዌስተርን ዩኒየን ከሆነ ስልኩን በደንብ የምትልኩለትን ስም ምናምን በደንብ ካረጋገጣችሁ በኋላ የሚሰጣችሁን ኮድ ወይ ደግሞ ለሰውየው ባንክ ሄዶ ብሩን ለመቀበል ሲሄድ ቁጥር አለ፣ ኮድ አለች፣ እቺ ፓስወርድ የምትባለው ማለት ነው። እሷን በትክክል መጻፋችሁ ማረጋገጥ አለባችሁ። ምክንያቱም ያ በአካል ሄዶ ብር የሚቀበለው ሰውዬ ያ ኮድ ትንሽ ከተሳሳተ ብሩን ላይ ሰጡት ይችላሉ። በደንብ ማረጋገጥ መቻል አለባችሁ። ስልኩን አፕሊኬሽኑን ስትዘጉት ያንን ፓስወርድ ከተሳሳታችሁ እንኳን መልሳችሁ አፕሊኬሽን ውስጥ ገብታችሁ ያንን ፓስወርድ የምታገኙበትን መንገድ መፍጠር አለባችሁ። ወይ ደግሞ ስልኩን ወይ ደግሞ አፕሊኬሽኑን ከመዝጋታችሁ በፊት ስክሪንሾት አድርጋችሁት ከጻፋችሁትም በኋላ ማለት ስክሪንሾት አድርጋችሁት ማመሳከር። ምናልባት ሄዶ ሰውየው የተሳሳተ ነገር አለ ካለ አሁን ዘመኑ ያን ያህል በወረቀት በምናምን አንድ በል ሁለት በል ምናምን ይህንን ጻፍ መባባል አያስፈልገውም። ገብቷችኋል? መጻፍ ስለማያስፈልገው በቴሌግራም ያቺን ስክሪንሾት ብትልኩለት ሄዶ ማረጋገጥ ይችላል። ስለዚህ እናንተ በብር ምናምን መጻፍ አያስፈልጋችሁ ማለት ነው። እነዚህን አማራጮች በደንብ መጠቀም ትችላላችሁ። እንዳልኳችሁ ሌላው ለምን የተመረጠው ይሄንን ምንዛሬው የተረጋገጠ ነው። ምናልባት ዌስተርን ዩኒየን ወይ ደግሞ በአፕሊኬሽኑ ቀጥታ ወደ ባንካችሁ መላክ ስትፈልጉ ቀጥታ ምናልባት የመረጣችሁት ምንዛሬ ዶላር ሊሆን ይችላል ካርዳችሁ ላይ ያለው ወይ ደግሞ የሳውዲ ሪያል ሊሆን ይችላል። ያ ቀጥታ ወደ ብር እንዳይቀየር ወይ ደግሞ እዛው ባለበት ከረንሲ በዶላር ሊሆን ይችላል በሪያል አካውንታችሁ ላይ እንዲቀመጥ ከፈለጋችሁ ይሄ የውጪ ተቀማጭ ሂሳብ አካውንት መከፈት አለበት ማለት ነው። ካለበለዛ በስዊፍት ኮድ ከሆነ እና ይሄ የተቀማጭ ሂሳብ የዲያስፖራ ተቀማጭ ሂሳብ ከሌላችሁ ብሩ የሚቀመጠው በብር ተመንዝሮ ነው ማለት ነው። ስለዚህ ፍላክቹዌት ሲያደርግ ብሩ ወጣ ገባ ሲል ባለው ዋጋ ሊወርድባችሁም ሊቀንስባችሁም ይችላል ማለት ነው። ሌላው በዌስተርን ዩኒየን ከሆነ ምንም ሌላ በዶላር የሚሰጡበት ምንም አይነት አማራጭ የለም። በብር ነው መንዝረው የሚሰጡት፣ ባለው ተመን ነው የሚሰጡት ማለት ነው። አንዳንዴ ደግሞ ይሄኛው አፕሊኬሽን ምን ያደርጋል? የሚቆርጥባችሁ ፊ አለ። ባንክ ሄዳችሁ የመላከ ይሄን ያህል ብር ትባላላችሁ አይደል? ስለዚህ ሰርቪስ ፊ፣ ምክንያቱም አፕሊኬሽኑ ሰርቫይቭ የሚያደርገው ከእናንተ ስትልኩ በምትከፍሉት ገንዘብ ነው። ምር ማድረግ ያለባችሁ በአንዳንድ ጊዜ ነፃ ሊሆን ይችላል፣ ፕሮሞሽን ማለት ነው። በነፃ ሊሆን ይችላል። ምናልባት አፕሊኬሽን ገና ስከፍቱት ፕሮሞ ኮድ ወይ ደግሞ ፕሮሞሽን አለው ካላችሁ ምንድነው የምታደርጉት? ፕሮሞ ኮድን አስገቡ ይላችኋል። እነዛን ፕሮሞ ኮዶች የምታስገቡት ለምሳሌ ለበዓላት ሊሆን ይችላል፣ ለተለያዩ ኢቨንቶች እነዚህ ነፃ ኢቨንቶች ወይ ደግሞ ነፃ ፕሮሞ ኮዶች ይለቀቃሉ። እነዚህ ሲለቀቁ እዛው ፖፕ አፕ ላይ ያሳያችኋል። ለካ አፕሊኬሽን ውስጥ ከፍቱ ዛሬ ፕሮሞ ኮድ ካላችሁ በፕሮሞ ኮድ ብር ማስተላለፍ ሲፈልጉ በነፃ ያንኑ ብር ምንም ሳከፍሉ በነፃ ወደምትፈልጉበት ቦታ አስተላልፋለሁ የሚል አማራጭ ይሰጣችኋል። ከዛ ፕሮሞ ኮድ አስገቡ የምትለው ቦታ ላይ ጉግል ላይ ትሄዱና የኤስቲሲ ፔይ የዕለቱ ፕሮሞ ኮድ ብላችሁ ሰርች ታደርጋላችሁ ማለት ነው። ያቺን ኮድ ይሰጣችኋል። ፊት ለፊት ቁጥር ሲሰጣችሁ ያቺን ቁጥር ኮፒ ታደርጉና ኤስቲሲ ፔይ ፕሮሞ ኮድ የምትለው ላይ ክሊክ ታደርጉና ፔስት ታደርጉታላችሁ ማለት ነው። ልክ ካስገባችሁት በኋላ ምንድን ነው የሚያደርግላችሁ? ከዚህ በኋላ ብር ስትልኩ አንዴም ሊሆን ይችላል የሁለት አማራጭ ሊሆን ይችላል የሚሰጣችሁ። አንዳንዴ ደግሞ 100% ነፃ ላይሆን ይችላል፣ የተወሰነ 50%። ለምሳሌ 10 ሺህ ብር ልካችሁ የመላከው የፊው ምናልባት 100 ብር ምናምን ሊሆን ይችላል። ስለዚህ
ፕሮሞ ኮድ ስታስገቡ ያው ወይ ዓመቱ ሙሉ 100 ብሩን ይቀንስላችኋል ወይ ደግሞ 50%ን 50 ብር ብቻ ትከፍላላችሁ ማለት ነው። በዚህ አይነት መልኩ ፕሮሞ ኮዶችን እንድትጠቀሙ አንዳንዴ ኦፈር ያደርግላችኋል ማለት ነው። ይሄኛው እንትን ነው ማለት ነው። ይሄ ማስታወቂያ በደንብ ተጠቃሚ እንዲኖረው ገበያ ለመሳብ የሚያደርጉት ነገር ነው። ስለዚህ እናንተ ደግሞ እንደዚህ አይነት ጭንቀት የለባችሁ። የብር መላኪያ ፊ መክፈል ሳይሆን ወደ ኢትዮጵያ ብር የምታስተላልፉበትን መንገድ ነው ስትፈልጉ የነበረው እስከዛሬ። ስለዚህ ያን ያህል የሚያሳስባችሁ ነገር አይደለም። ቀጥታ በእንደዚህ አይነት መልኩ ማስተላለፍ ትችላላችሁ። ሌሎችም አፕሊኬሽኖች አሉ፣ እነሱን በደንብ አሳያችኋለሁ። ቪዲዮ እንዳይረዝምባችሁ ነው። ሌላው ደግሞ ኢቃማ የሌላችሁ ብር እንዴት ማስተላለፍ እንደምትችሉ በሌላ ቪዲዮ እመለሳለሁ ማለት ነው። ሌሎች ስዊፍት ኮዶችን የአፕሊኬሽኑን አወራረድ ምናምናም በደንብ እዚህ ጋር አሳያችኋለሁ። ኢቃማ ያላችሁ እስቲ ኮሜንት ላይ እኛ ኢቃማ የለንም እና በምን አይነት መንገድ ማስተላለፍ እንችላለን፣ ምናልባት የሰማችሁት አይነት አፕሊኬሽኖች ካሉ ከዚህ ፊት እንደዚህ አይነት አፕሊኬሽን ምናምን ብላችሁ ማብራሪያ የምትፈልጉ ከሆነ ያንን ሰጀስት አድርጉኝና እኔ ደግሞ በአንድ ቀን ውስጥ እነዛ መረጃዎች ሰብስቤ ለእናንተ በደንብ ብሪፍ የሆነ ማብራሪያ እሰጣችኋለሁ ማለት ነው። ይሄ መረጃ ይጠቅመናል ብላችሁ ካሰባችሁ ወይ ደግሞ እንደዚህ አይነት ቦታ ላይ ልክ አይደለም። ምክንያቱም እኔ ኢትዮጵያ ውስጥ ስለሆንኩ ያለሁት እነዚህ አይነት አፕሊኬሽኖች ከሀገር ውጭ የሚሰሩ አፕሊኬሽኖችን በደንብ መረጃ ሰብስቤ ነው እንጂ ልነገራችሁ የምችለው እኔ ተጠቅሜው አይደለም። እኔ መጠቀም አልችልም። ስለዚህ እናንተ ምናልባት ተጠቅማችሁ አይ እዚህ ጋር ተሳስታል የምትሉኝ ከሆነ ኮሜንት ላይ ጻፉ። እኔም የእናንተን ተሳስታል ያላችሁን ቦታ በደንብ አብራርቼ በሌላ ቪዲዮ ስሰራ ሌሎች ሰዎች ይጠቅማል ማለት ነው። ግን ኦፌንሲቭ ባልሆነ መልኩ ስድብ ባልሆነ መልኩ፣ ምክንያቱም አንዳንድ ቦታ ላይ ልሳሳት እችላለሁ። ምክንያቱም ተጠቅሜ ስለማላቅና እናንተ ስለጠየቃችሁኝ እኔ ሌሎች መረጃዎችን ሰብስቤ ስለሆነ ቪዲዮ እየሰራው ያለሁት ልሳሳት እችላለሁ። ስለዚህ እዚህ ቦታ ላይ ሳስተሃል እንደዚህ ነው ምናምን በሉኝ። እነዛ ኮሜንቶች ለሌሎች ይጠቅማሉ። ምናልባት ያንን ኮሜንት ሌሎች ሰዎች ካላዩት የእናንተን ኮሜንት ወስድና እንደ ትምህርት ድጋሜ ቪዲዮ እሰራበታለሁ ማለት ነው። ይህ ቪዲዮ ከጠቀማችሁ ሰብስክራይብ አድርጉ። ይጠቅማችኋል ብዬ አስባለሁ። ላይክ ለሌላ ሰው እንዲጠቀምበት። በሌላ ቪዲዮ እንገናኛለን። ቻው።